ሰላም ሰላም እንዴት ቆያችሁ? ያው ተመልሰን መጥተናል። ያው አሁን ደግሞ ያው ልክ 3 ሰዓት ሆኗል። ያው ትንሽ ከአምስት ደቂቃ ስለዚህ የምናየው ምንድን ነው ኦድ እናያለን ማለት ነው። ኦድ ኤአርፒ እናያለን። ስለዚህ ኦድ ማለት ኦን ዲማንድ ኦፕን ኦብጀክት ማለት ነው። ስለዚህ ዛሬ ጥያቄዎች ካለን በቻት ማድረስ ትችላላችሁ። ስለዚህ ዛሬ ምናየው ምን ይሆናል? ያው ኮንፈረንሳችን ኦድን በተመለከተ ይሆናል ማለት ነው። ስለዚህ ያው ኦዱ ቤልጅየም ሀገር ነው። ያው ሳቢን የተባለው ነው የሰራው። ስለዚህ ኦዱ ዓለም አቀፍ ላይ እጅግ እንትን እየፈጠረ ጫና እየፈጠረ ወይም ደግሞ በደንብ ተቀባይነት እያገኘ ይገኛል። ስለሆነም እኛ ሀገርም ኢትዮጵያ ላይ የመሳሰሉት አፍሪካ፣ ኬንያ ምናምን ብዙ ሀገራትን አሰራራቸው ወይም ቢዝነሳቸው ኦድን እየተጠቀሙ ይገኛሉ። ኦድን ደግሞ ዘርፈ ብዙ ጥቅም ያለው ኤአርፒ ሲስተም ነው። አሁን ከረንት ላይ ስታብል የሆነው ቨርዥን ያው በእኛ ሀገር ቨርዥን 17 ነው። ያው አሁን ኦልሬዲ 18ን አልፎ ወደ 19 ሊደርስ እየተቃረበ ይገኛል። ስለሆነም ዓለም ላይ ጥሩ ከሚባሉት ኤአርፒ አንዱ ተመራጭ ኤአርፒ ነው። ፍሌክሲብል ነው፣ ሞጁላር ነው። ስለዚህ ኮስትም አፎርደብል ነው። ኮስት አፎርደብል ሲባል ከስተማይዘብል ነው። ከስተማይዘብል ማለት በፊቱ የነበሩትን ኤአርፒ ሞጁላር ስላልሆኑ ለእያንዳንዱ ለሚያስፈልጋቸው ፊቸር የሀፍት ፔይ። እዚህ ጋር ግን ሳንከፍል አይዘር በኢንሶርስ ኦር በአውትሶርስ ምን ማድረግ ይቻላል? ፊቸሮችን መጨመር ይቻላል፣ ከስተማይዝ ማድረግ ይቻላል። ሌሎችም ግን ከስተማይዝ ለማድረግ በር ወይም ደግሞ ዊንዶው አልነበራቸው አይፈቅደውም ማለት ነው። ስለሆነም እኛ ሀገርም ያው ጥሩ ተቀባይነት እያገኘ ይገኛል። ያው ስለዚህ ኦዱ ፈንክሽናል አናሊስት በሚል ሰርቲፊኬትም ይሰጣል። ያው የተለያዩ የኦዱ ፓርትነር የሆኑትን ኦዱ ራሱ ጭምር ዓለም አቀፍ ፈንክሽናል ኦዱ ፈንክሽናል አናሊስት፣ ኦዱ ዲቨሎፐር እና ኦዱ ፕሮጀክት ማናጀር የሚሉ የስራ ድርሻዎች አሉ። በእነዚህ ሶስቱ አንዱን ያው መስራት ይቻላል። ከውጭ ሀገር እንደ ፍሪላንስም እንደ ከውስጥ ሀገርም መስራት ይቻላል ማለት ነው። ስለዚህ አይዘር በፍሪላንስ ኦር በፉል ታይም መስራት ይቻላል፣ ሪሞትሊ ኦር ኢንፐርሰን። ስለዚህ ቀጥታ ወዴት ነው የምወስዳችሁ? ወደ ኦዱን ወስዳችኋለሁ። ስለዚህ እንዴት እንደሚሰራ አብረን እናያለን ማለት ነው። ኦኬ፣ ስለዚህ ቀጥታ ጉግል ላይ እንሄድና ጉግል ከፍታለን። ጉግል ከከፍት በኋላ ምን ያመጣልና ጉግል .com ብለን ከከፍታ ብራውዘሩ እንደምታዩት ያመጣልና እዚህ ጋር ምን ታደርጋላችሁ? ኦዶ ዴሞ የሚለውን ስትክሊክ እንትንሳረው ኢንተርስትድ ምን ያመጣላችኋል? ያመጣላችኋል ሰው ማስተር ዶት ኦዱ ዶት ኮም የሚለውን ሳስ ያመጣላችኋል። ሳስ ማለት ያው የክላውድ ፊቸር ነው፣ ሶፍትዌር አዝ ሰርቪስ ማለት ነው። ስለዚህ ሶፍትዌር አዝ ሰርቪስ ያመጣላችኋል በኦንላይን ዌብ ቤዝድ ማለት ነው። ስለዚህ እኛው ማስተር ዶት ኦዱ ዶት ኮም የሚለውን ከከፈታችሁ በኋላ ቀጥታ ምን ታደርጋላችሁ? ወደ ኦዱን ይወስዳችኋል። ስለዚህ ትንሽ ጥብቅ ሎድ እያደረገ ነው። ስለዚህ እዚህ ጋር እንደምታዩት ምንድን ነው የሚያሳየው? ኦዱን ከፍቶልናል። ስለዚህ ይሄ ኦዱ ዚስ ኢዝ ኤ ዲሞ ዳታቤዝ ሪስታርት ኦር ሰብስክራይብ ያለው ይሄ የነፃ ነው። መለማመጃ ኦፕንሊ አክሰሰብል የሆነ ለሁሉም ሰው ማለት ነው። ግሎባል ላለው ሰው ለሚማርም ፕራክቲስ ለሚያደርግ ለተለያየ ለአስተማሪ ለሁሉም የሚሆን ነው ማለት ነው። ስለዚህ ከኦዱ ያለን አታችመንት ጥሩ እንዲሆን እጅግ ትርጉም ያለው አስተዋጽኦ እያደረገ ይገኛል ማለት ነው። ይሄ ኦዱ ዲሞ ፐብሊክ በማድረግ አሁን ይሄ ኦዱ ዲሞ ተመዝግበንም ሳንመዘገብም መጠቀም ከተመዘገብን የ15 ቀን ይሰጠናል።
ሳንመዘግብ እንደዚህ ኦዶ.ኮም ብለን ያው እንጠቀማለን። ስለዚህ በሙሉ ሁሉም ፊቸሮችን ክፍት ናቸው። ስለዚህ እዚህ ጋር በቀኝ በኩል ራይት ኦፍ ኮርነር ዲሞ ካምፓኒ ይላል። ስለዚህ ዲሞ ካምፓኒ ያው ኦዶ ለየት የሚያደርገው ከሌሎች ኤአርፒ እንደነ ማይክሮሶፍት ዳይናሚክስ እና ኦራክል ያው ይሄ መልቲ ካምፓኒ ሰፖርት ያደርጋል። ሞጁላር ነው፣ ኦፕን ሶርስ ነው፣ ኦር ከስተማይዘብል ነው ማለት ነው። ስለዚህ ይሄ ፊቸር ተመራጭ አድርጎት ይገኛል ዓለም አቀፍ ላይ። ስለዚህ እዚህ ጋር እንደምታዩት የሚችል አድሚን ፎቶ አለ እዚህ ጋር ፕሮፋይል፣ ከዛ ሄልፕ፣ ሾርትከት፣ ዳርክ ሞድ፣ ማይ ፕሮፋይል፣ ማይ ኦዶ.ኮም አካውንት፣ ኢንስቶል አፕ፣ ሎግ አውት የሚለውን ሜኑዎች አለው ማለት ነው። ስለዚህ ማይ ፕሮፋይል ስንሄድ ምን ይከፍትልናል? ያው የሚችል አድሚን እዚህ ጋር እንደምታዩት ፕሮፋይል ኔሙ፣ ስሙ ቺፍ ኤክስኪዩቲቭ ኦፊሰር ነው፣ ስልክ ቁጥሩ፣ ወርክ ኮድ እና ወርክ ኢሜይል፣ ወርክ ሎኬሽን ያስቀምጥልናል። ሲቀጥል ከስር ምን አለ? ኢሜይል አድሚን አት ዩር ካምፓኒ ዶት ኤግዛምፕል ዶት ኮም፣ ፎን፣ ላንጉጅ፣ ታይም ዞን፣ ካላንደር ዲፎልት እነዚህ ተሞልቶ ይገኛሉ። ዘን ከስር ዲስከስ ኖቲፊኬሽን፣ ስለዚህ ሃንድል ባይ ኢሜይል፣ ሃንድል ኢንወርድ የሚል አለ። ይሄ ማለት እያንዳንዱ ኖቲፊኬሽን ይሄ ከተመረጠ ሃንድል በኢሜይል ያው በኢሜይል ይደርሰናል ማለት ነው። ሃንድል ኢንወርድ ካልነው በኦዶ ሃንድል ይደረጋል። በኦዶ ይመጣል እያንዳንዱ ኖቲፊኬሽን እዚህ ጋር። አሁን ለምሳሌ ሜሴጅ ከሆነ እዚህ ጋር፣ የተለያዩ ታስኮች ከሆኑ እዚህኛው ላይ ያመጣልናል። ስለዚህ እያንዳንዱ ከነ ሎጓቸው እንትናቸው አድርጎ ሎጓቸው አድርጎ ያመጣልናል የሞጁሎች ያለው ኖቲፊኬሽን። ስለዚህ እዚህ ጋር ፕሬፈረንስ ከሚለው ሴቲንግ ይሄ ይመስላል መጀመሪያው ያለው ማለት ነው ሆም ፔጅ። ቀጥለን አካውንት ሴኩሪቲ የሚላለ። ስለዚህ አካውንት ሴኩሪቲ ጋር ትገቡና ፓስዋርድ ለመቀየር ትፈልጉ ቼንጅ ፓስዋርድ ትላላችሁ። ስለዚህ እዚህ ጋር የአድሚኑን አይፈቅድም። እዚህ ጋር አድሚን ከሆነ አድሚን ኦልሬዲ ይሄ መለማመጃ ስለሆነ አይፈቅድልኝም። ወደ ሪል ላይ ግን ወይም ተመዝግባችሁ ያሳልፋችኋል። ስለዚህ እዚህ ጋር ካስገባችሁ በኋላ አድሚን ትሉትና ኮንፊርም ፓስዋርድ ስትሉት ትክክል ከሆነ ወደዛኛው ኒው ፓስዋርድ እና ኮንፊርም ኒው ፓስዋርድ የሚል ያመጣላችሁ። ከዛ እዚህ ጋር ምን እንለዋለን? አድሚን ነበረ ፓስዋርዱ አድሚን ዋን ስለው ቼንጅ ፓስዋርድ። ኦኬ ስለዚህ አፕዴት አድርጎታል፣ ቼንጅ አድርጎታል። ስለዚህ አፕዴት ፓስዋርድ ሎጊን ስለው እስኪ እዚህ ጋር አድሚን ዋን ዩዘርኔም አድሚን ነው፣ ሎጊን መግባት አለበት። ኦኬ ስለዚህ ገባ፣ ትክክል ነው። ስለዚህ ሰራልኝ። ስለዚህ በዚህ አማካይነት ፓስወርዳችሁ መቀየር አለባችሁ። ስለዚህ ካልተቀየረ you will be at risk። ስለዚህ የሀፍቱ መጀመሪያ ማድረግ ያለባችሁ ኦዶ አካውንት እንዳገኛችሁ ቀጥታ ፓስወርዳችሁ መቀየር ያስፈልጋል። ዘን አሁን እዚህ ጋር ከአካውንት ሴኩሪቲ ጋር ስንወጣ እዚህ ጋር ቱ ፋክተር አውተንቲኬሽን የሚል ፊቸር አለ። ስለዚህ ይሄ ቱ ፋክተር አውተንቲኬሽን ኢኔብል ካደረግነው ቀጥታ እዚህ ጋር እንትናችን ይጠይቀናል ፓስወርዳችን እንደዛን ኮንፊርም ካልነው ኋላ ኦኬ ኢንኮሬክት ኦኬ ስለዚህ ተቀብለኛል ፓስወርድ። ዘን ቱ ፋክተር አውተንቲኬሽን አክቲቬሽን የሚላለን አውተንቲኬሽን አፕ ሴትአፕ ኢንስቶል አን አውተንቲኬተር አፕ ኦን ዩር ሞባይል ዲቫይስ ፖፑላር ዋን ኢንክሉድ ኦቲ ጉግል አውተንቲኬተር ኦር ዘ ማይክሮሶፍት አውተንቲኬተር ናቸው ፖፑላር የሆኑት። ሉክ ፎር አን አድ አን አካውንት በተን ዌን ሪኩዌስት ቱ ዱ ሶ ስካን ዘ ባርኮድ ቢለው። ይሄኛው ስካን ካደረግነው ኋላ ምን ያመጣልናል? ኢንተር ዩር 6 ዲጂት ኮድ ያመጣልናል። ከዛ ስካን አድርገን ካገኘነው ኋላ ያገኘናችሁ 6 ዲጂት ኮድ እዚህ ጋር እናስገባችኋል። ከዛ ኋላ ኢኔብል ቱ ፋክተር አውተንቲኬሽን ነው አለ። ስለዚህ አሁን ስላላስገባሁት ኢኔብል ማድረግ አልችልም። ስለዚህ ቀይ አብርቷል። ስለዚህ ቬሪፊኬሽን ኮድ ኢንቫሊድ ፊልድ፣ ስለዚህ በትክክል መሞላት አለበት። ስለዚህ ሌላ ጊዜ እየሞላው አሳያችኋለሁ። ይህንን ምን ታደርጋላችሁ?
ኦን በማድረግ ቱ ፋክተር አውተንቲኬሽን የሴኩሪቲያችሁ ማንኛውም ሴኩሪቲያችሁ ይሄ የኦዱ ነው። የኦዱ አካውንታችሁ ቱ ሌየር ሴኩሪቲ እንዲኖረው ወይም ደግሞ ደብል ስታንዳርድ አካውንት ሴኩሪቲ እንዲኖረው ያስችላችኋል ማለት ነው። ስለዚህ እንደዚህ ካላደረጋችሁ አካውንታችሁ ያው ለጥቃት ተጋላጭ ነው። ኢት ዊል ቢ አት ሪስክ ይሆናል። ስለዚህ እንደዚህ በማድረግ ፓስዋርዳችሁ ፕሮቴክት ማድረግ ትችላላችሁ ማለት ነው። ሌላው የምናየው ምንድነው? እዚህ ጋር አፕስ የሚለው እዚህ ጋር በመመለስ ክሊክ አድርገን በመመለስ እዚህ ጋር አሁን የምናየው ምንድነው? ኮንታክት የሚለው ነው። ስለዚህ ኮንታክት የሚለው ክሊክ ስናደርግ ኮንታክት ክፍት ነው ወይም ደግሞ እዚህ ጋር አለ። ስለዚህ ወይም ክሊክ እናደርግና እዚህ ጋር መሀል ላይ ሜዳው ላይ ኮንታክት ስትሉት ይሄ አሪፍ እንትን ነው፣ አሪፍ የአርፒ ነው። በደንብ ተማሩ። ሶ እዚህ ጋር የሚያመጣልን ምንድነው? ሊስት ኦፍ ኮንታክት። ስለዚህ ኮንታክት ምን ማለት ነው? የአንድ ድርጅት ኦዶ ኤአርፒ የሚጠቀሙ ሰዎች ወይም ሰራተኞች ምንድናቸው? ኮንታክት ናቸው። እንደ ኮንታክት ነው ኮንሲደር የሚያደርጋቸው ማለት ነው። ስለዚህ እነዚህ ኮንታክቶችን ምን ያስፈልጋል? ያው መመዝገብ አለባቸው ሲስተሙ እንዲያውቃቸው ማለት ነው። ስለዚህ እያንዳንዱ ሰራተኛ ካን ቢ ኮንሲደርድ አዝ ኤ ኮንታክት ኢን ኦዶ። ስለዚህ ፕሮፋይሉ ሲመዘገብ ኢት ዊል ቢ ኮንሲደርድ አዝ ኤ ኮንታክት። ሌላ ቬንደር ለድርጅቱ የሚያቀርብ ሰምቲንግ የሚያቀርብ ኦር ሰፕላየር ከሆነ ቬንደር ዊል ቢ አልሶ ኮንሲደርድ አዝ ኤ ኮንታክት። ሌላኛው ሳፕላይ አይ ሚን ከስተመር ደንበኛ፣ የድርጅቱ ደንበኛ። ስለዚህ ወይም ከድርጅቱ ሰምቲንግ ተጠቃሚ ሰርቪስ ኦር ፕሮዳክት ተጠቃሚ የሆነ ምን ይባላል? ኮንታክት። ስለዚህ እዚህ ጋር ኮንታክቱን ከኛ ጋር ወይም ከድርጅቱ ጋር ኢንተራክት ለማድረግ ምን ያስፈልጋል? መመዝገብ አለ። ካልተመዘገበ ያው ኮሚኒኬሽን ወይም ስራ ለመስራት እጅግ አደጋች ያደርገዋል ማለት ነው። ስለዚህ እዚህ ጋር ይሄ በሊስት ሲያመጣቸው ኮንታክቶችን እዚህ ጋር ፕሮፋይል ፒክቸራቸው፣ ስማቸው፣ ኢሜይላቸው፣ ስልክ ቁጥራቸው፣ አክቲቪቲያቸው፣ ካንትሪ ምናምን የሚሉ የተለያዩ እንትኖች አሉ። አሁን እዚህ ጋር በሊስት መልክ ያሉ ሰው በዚህኛው በካንቫን ስናደርገው ደግሞ እዚህ ጋር በካንቫን ስናደርገው እንደዚህ አድርጎ ያመጣል። ፕሮፋይል ፒክቸራቸው እና ፐርሰናል ኢንፎርሜሽናቸው በዚህ ወይ ያመጣልን ማለት ነው። ስለዚህ ናቪጌት ፒተርሰን፣ አካ ፎስተር፣ የሚወሰን የሚባሉት እዚህ ጋር ሴቶችም ወንዶችንም ያው የተለያዩ ኢምፕሎዮች፣ ቬንደሮች እና ምንድናቸው ከስተመሮች ናቸው እነዚህ ማለት። ስለዚህ በዚህ መልክ እንመዝገዋለን። ማንኛውም ኮንታክት ሶ ሲመዘገብ ኒው ትሉታላችሁ። አዲስ ኮንታክት ሲመዘገብ ለምሳሌ ከድርጅታችን ለመግዛት ከሆነ ማለት ከድርጅት ባለቤት ከስተመር ካለው ሳምቲንግ ለመግዛት ከመጣ ከስተመር መመዝገብ አለበት። ወይም ለድርጅቱ ሳምቲንግ አቅራቢ ከሆነ ኦር ሰፕላየር ከሆነ ያው ብር ይከፈለዋል ላቀረበው ነገር ወይም ላቀረበው ሰርቪስ ኦር ፕሮዳክት። ኮንታክቱን መመዝገብ አለበት ማለት። ስለዚህ እዚህ ጋር ሲመዘገብ ሁለት አይነት ኮንታክት ሲመዘገብ አይዘር ፐርሰን ኦር ኢንዲቪዥዋል ነው። ፐርሰን ማለት ኢንዲቪዥዋል ግለሰብ ወይም ወኪ ፐርሰን ማለት ያው ስለዚህ መንገደኛ ማለት ወይም ደግሞ ካምፓኒ ማለት ያው ካምፓኒ ምናምን። ስለዚህ እዚህ ጋር ለምሳሌ አዋሽ ባንክ ካልነው አዋሽ ባንክ ነበረ ማለት ነው። ስለዚህ ኢሜይሉ እዚህ ጋር እናስገባዋለን። ለምሳሌ አዋሽ አት ኢትዮ ዶት ኢቲ። እዚህ ጋር አድሬሱ አለ። ከዛ እዚህ ጋር ስትሪት እዚህ ጋር ኢትዮጵያ። ከዛ እዚህ ጋር ስቴት ለምሳሌ እዚህ ጋር ትግራይ ካለው እዚህ ጋር እንትን እናስገባል ፖስታው ሳምቲንግ። ከዛ እዚህ ጋር ታክስ አይዲ ካለው ዌብሳይት ካለው ታግብ ካለው ታግ ማለት ያው ከነዚህ ኢምፕሎይ ነው ምንድነው ሰርቪስ ነው ቬንደር። አሁን ይሄ ቬንደር ሊሆን ይችላል ወይም ደግሞ ኦፊስ ሰፕላየር ሊሆን ይችላል እንደዚህ ማለት ነው። ሶ በዚህኛው መሰረት እናደርገዋለን፣ ሴቭ እናደርገዋለን። እዚች ጋር የምታዩትን ሴቭ የምታላለች፣ እዚች ጋር ደግሞ ዲስካርድ ናት። ሶ ሴቭ እንለዋለን። አሁን አዋሽን ተመዝግቧል። ስለዚህ ወደዚህ እንወጣችን ክሊክ እናደርጋለን እንወጣ። አሁን እዚህ ጋር አዋሽ ብዬ ሰርች አድርገው መምጣት አለበት። ስለዚህ አዋሽ የሚለው መጥቷል። ሶ አዋሽ ምንድነው?
አዋሽ አት ሰምቲንግ ስልኩ መቀለ ከዛ ቬንደር ኦፊስ ሰፕላይስ ብሎ ተደርጓል። ይሄ ክሊክ ስናደርገው ያው ኤዲት የሚደረግ ካለው ችግር ካለው ይህንን ማስተካከል እንችላለን ማለት ነው። ከኮንታክት ጋር ያው መጨመር ያለባቸው እንትኖች ካሉ ከሴልስ ጋር ተመሳሳይ እዚህ ጋር አሉ። ኢምፖርታንት ሪሌትድ የሆነ ኢንፎርሜሽን ከአካውንቲንግ ጋር እዚህ ጋር የተለያዩ አካውንት ሪሲቨብል እና ፔየብል የሚሉትን መያያዝ ያለባቸው አካውንቶች አሉ። ፓርትነር አሳይመንት እና ኖትስ የሚለው መጨመር ይቻላል። እዚህ ጋር ኮንታክት ክሬትድ አዋሽ የሚለው ኮንታክት ክሬትድ ማን ያደርገው ይችላል። አሁን እዚህ ጋር ሌላ ስክል ጨምር ፐርሰን እዚህ ጋር ፐርሰን ብለው ስለዚህ እዚህ ጋር ይሄ ፖዚሽን እዚህ ጋር ታክሲ ዌብሳይት ከዛ ለምሳሌ እዛ ዶት ኮም ይሄ ሴቭ አደርገዋለሁ። ከዛ ሌላኛው ኒው አሁን እዚህ ጋር ካምፓኒ ላዛ ስለዚህ እዚህ ጋር ኦኬ ይሄኛው ተመዝግቦ ነበር ከዚህ በፊት። ስለዚህ እዚህ ጋር ኦንላይን የሚለው ስም ልስጠው ችግር የለውም። ስለዚህ ጋር በዚህ አማካኝነት ታክስ አይዲ እንደነሱ ሰምቲንግ እዚህ ጋር ላዛ ቼክ ዶትኮም ከመሴቭ ስለዚህ 3 ኮንታክት መዝግቤያለሁ። ሶስቱ ኮንታክት ሰርች ሳደርገው እዚህ ጋር ይሄ ሰርች እንትን ነው ሰርች ማድረጊያ። ስለዚህ እዚህ ጋር ሰርች ሳደርግ ላዛ ሰርች ኔም ፎር ላዛ አድሬስ ሪሌትድ ካምፓኒ ኢሜይል ፎን ነምበር ታግስ ሴልስ ሰርች ፎር ሴልስ ፐርሰን ፎር ላዛ አድ ከስተም ፊልተር ሌላ ከስተማይዝድ የሆነ ፊልተር በመጠቀም ሰርች ማድረግ ይችላለሁ። ስለዚህ እኔ በእነዚህ ኦፕሽን በአንዱ መርጬ ሰርች ማድረግ ከፈለኩ ስሙ ከፈለኩ ባድረስ ኦር ሪሌትድ ካምፓኒ ኢሜይል ፎን ነምበር ታግ ሴልስ ፐርሰን የሚል አለ። አይ ዊል ዩዝ ኔም ላዛ ሚዲያ ቴክኖሎጂ ኤንድ ሰምቲንግ የሚል ይኸው አለ እዚህ ጋር ይሄ ማስተካከለው ላዛ ቴክኖሎጂ ሚዲያ ሴቭ። ስለዚህ ይሄኛው ላዛ ቴክኖሎጂ ሚዲያ ኦአይ ኦኬ ኦአይ ያው ይሄኛው ከኦአይ አፊሊዬሽን ስለዘለ ኦአይ ገብረሃንስ አምጣልኛል እዚህ ጋር ያው ፐርሰን ነው። ስለዚህ እዚህ ጋር ያለው ዲቴይልም ከነ ዲቴይል መጨመር ካለበት እዚህ ጋር ሞዲፋይ አድርጌ መጨመር ይችላል ማለት ነው። ማለት ያልተሟላ ኢንፎርሜሽን ከሆነ ያዘው እዚህ ጋር ኦአይ የሚለው ከላዛ ቴክኖሎጂ ኦአይ የሚለው ኢሜል ስላለ ኦአይ የሚለውን ሰርች አድርጎ ያመጣው እዚህ ጋር ኦአይ የሚለውን ኪቦርድ ስላገኘ ሰርች አድርጎ ያመጣው። ስለዚህ እዚህ ጋር ካምፓኒ በተለይ ካምፓኒ ከሆነ ኢሜይላቸውን ብታስገቡ ግለሰብ ቢሆንም ኢሜይል ምክንያቱም ለሲአርኤም ከስተመር ሪሌሽንሺፕ ማኔጅመንት ለበኋላ ላይ በደንብ ይጠቅማል። ኢሜይል እና ስልክ ቁጥር አድራሻ ምክንያቱም አንደኛ ኢሜይል ለፎሎ አፕ ነገ ሜይቢ ፖቴንሻል ከስተመር ሊሆን ይችላሉ ማለት ነው ከስተመር። ስለዚህ ይሄ ሊድ አድርገናቸው የኛ ሪል ከስተመር እንዲሆኑ ወይም ደግሞ ሳምቲንግ እንዲገዙ ፑሽ ልናደርጋቸው እንችላለን ማለት ነው። ሌላኛው ምንድነው ይሄ ሎኬሽን የት አካባቢ የትኛው ድርጅት ነው ፖቴንሻል ከስተመር ሊሆን የሚችል በጂኦግራፊ በተለያየ መንገድ ካታጎራይዝ ለማድረግ ኢንፎርሜሽን ኤክስትራክት ለማድረግ ኖሌጅ ኤክስትራክት ለማድረግ ስለሚረዳ ማለት ነው። ኮንታክትን እንደዚህ አድርገን እንፈጥራለን። ስለዚህ ኮንታክት ዱፕሊኬሽን እንዳይፈጠር
በጥንቃቄ እዚህ ጋር መጻፍ አለበት። ስለዚህ ለምሳሌ ለዛ የሚለውን በትክክል መጻፍ አለበት። አንድ ሰው ሁለቴ ሶስቴ ሴም ፐርሰን ሁለት ሶስት ስም ወይም ኮንታክት ሊኖረው ይገባል። አንድ ሰው አንድ ነው። አንድ ጊዜ መፈጠር ያለበት ከዛ ትራንዛክሽን ምክንያቱም ለአንድ ሰው ሁለት ሶስት ስም ከሰጠነው በተለያየ ስሙ ትራንዛክሽን ስለሚተላለፍ፣ ስለዚህ ያንን እንዳይተላለፍ ምን ማድረግ አለ መጠንቀቅ ያስፈልጋል ማለት ነው። ሌላኛው ምንድነው የምናየው ከኮንታክት ጋር ተያይዞ ኢምፕሌይ ነው። አሁን ኢምፕሌይ ማለት የሰራተኛ አንዱ ሞጁል ነው። የሰራተኛ ሞጁል ወይም ደግሞ የኤችአር ፕሮፋይል የሚሞላበት ሞጁል ነው። ስለዚህ ይሄ እዚህ ጋር እንደምታዩት ኢምፕሎይስ ዲፓርትመንት ሪፖርቲንግ ኮንፊግሬሽን የሚላል። ስለዚህ እዚህ ጋር ኢምፕሎዮቹ ናቸው። እነዚህ ቀደም ኢምፕሎይም ኮንታክት ነው፣ ቬንደርም ኮንታክት ነው፣ ሳፕላየርም ኮንታክት ነው ብያቸዋለሁ። ስለዚህ እነዚህ ኢምፕሎዮችን ያንዳንዱ እዚህ ጋር አሁን ለምሳሌ አቢጌል ምንድናት? አቢጌል ወርክ ኢሜይል ዲቴል ኢንፎርሜሽን አለ። ዲፓርትመንት ማኔጅመንት ፕሮፌሽናል ሰርቪስ ናት። ጆብ ፖዚሽን ኮንሳልታንት፣ የእሷ ማናጀር ጀፍሪ ከሊ ይባላል። ኮች ጀፍሪ ከሊ። ዘን የእሷ ሲቪ ምን ይላል? ሲቪ ከዚህ እስከዚህ፣ ሆርቲካልቸር ኤዱኬሽን ከዚህ እስከዚህ፣ ቅድስት ፔተር ፓሪሽ ፕራይመሪ ስኩል የሚል እንትን አለ ማለት ነው። የአካዳሚክ ባክግራውንድ እዚህ ጋር። ስለዚህ መጨመር ካስፈለገ እዚህ ጋርም አድ ብላ ወይም አድ ብለን መጨመር ይቻላል። እዚህ ጋር ታይትል ከዛ ከዚህ ኤክስፕረስ ለምሳሌ ኤክስፕረስ ከሆነ እዚህ ጋር ቢግኒንግ አለ፣ ከዛ እዚህ ጋር ኤንዲንግ አለ። ስለዚህ ያለን ኤክስፕረስ ለምሳሌ እዚህ ጋር ሌክቸረር ካለው ኤዱኬሽን ከዛ ከ2000 ለምሳሌ ከ2024 አንድ እስከ 2025 እስከዚህ። ስለዚህ እዚህ ጋር ክላሲክ ከዛ በኋላ ሴቭ ኤንድ ክሎዝ የሚለውን መጨመር ይቻላል። እዚህ ጋር ተጨማሪ ሌክቸረር የሚለውን መነሻና መድረሻ ሬንጁ አምጥላል። እዚህ ጋር አድ እያል ኤዱኬሽን መጨመር ይቻላል። የተማረው ትምህርት ያለን ኤክስፒሪያንስም አድ እያል መጨመር ይቻላል። ካላስፈለገ ዲሊት የሚል በተን አለ እዚህ ጋር። ከዛ ስኪልስ አለ እዚህ ጋር ስኪሎች አለ። አሁን እዚህ ጋር በፐርሰንት ለምሳሌ ላንጉጅ አለ እዚህ ጋር አድ ስኪልስ እንለው። አይቲ ምን አይነት ስኪል ነው ያለው? ሰንበዲ ለምሳሌ እዚህ ጋር ሰንበዲ ስኪል ሌቨል ለምሳሌ 50% ከሆነ 50 ከዛ በኋላ ሴቭ ኤንድ ክሎዝ። ስለዚህ እዚህ ጋር የአይቲ አቢጀን ስንትም 50% ካላስፈለገ ዲሊት ካስፈለገ መጨመር። ለምሳሌ ላንጉጅ ስንት ፐርሰንት? ቢ1 ነው፣ ቢ2 ሲ1 85 ማለት ነው። ሲሆን 85 በቁጥር ፕሮግረስ ያሳየናል። ስለዚህ በዚህ አማካኝነት እናደርጋለን። ይሄ ኢንፎርሜሽን የተሞላ አፕዴት ማድረግ ይቻላል። አሁን እዚህ ጋር ወርክ ኢንፎርሜሽን አለ፣ እዚህ ጋር የሚሞላ ፕራይቬት ኢንፎርሜሽን አለ፣ ሴቲንግ አለ። ስለዚህ እነዚህን መሙላት ማለት ነው። ይሄ የምንለዋለን ኢምፕሎይ ኢንፎርሜሽን። ስለዚህ ኒው እንልና አዲስ ማለት ኒው እንልና ይሄ ፎቶ ነው። እዚህ ጋር ፕሮፋይል ፒክቸር እዚህ ጋር ለምሳሌ ይሄን ብናደርገው ከዛ ኢምፕሎይ ኔም ኦማይ ገብረ ዮሐንስ፣ ከዛ ሌክቸረር፣ ከዛ ወርክ ኢሜይል፣ ስልክ ቁጥር ሰምቲንግ እዚህ ጋር ኦልሬዲ እሱን እንያዝ ችግር የለውም። ሶፍትዌር ኦኬ የለም። ስለዚህ ከሌለ ክሬት ኤንድ ኤዲት ነው የምንለው። ስለዚህ ሶፍትዌር ኢንጂነሪንግ ሪሰርች ኤንድ ዴቨሎፕመንት። ስለዚህ ዲሞ ካምፓኒ ሴቭ፣ ከዛ ሶፍትዌር የሚለው አሁን መጥቷል። ከሌለ ያው ክሬት ኤንድ ኤዲት ነው የምንለው። ከዛ እዚህ ጋር ፖዚሽን
አሁንም ሌክቸረር ስለው የለም። ስለዚህ አይ ሃቭ ቱ ክሬት ኤንድ ኤዲት ካለ ያመጣልናል። ሰው እዚህ ጋር ሌክቸረር እዚህ ጋር ዲቴይልን መለዋል። እዚህ ጋር ለምሳሌ ሶፍትዌር አሁንም የለም ክሬት ኤንድ ኤዲት። ስለዚህ ሶፍት ስለሆነም እዚህ ጋር ማናጀር ሚስተር ለምሳሌ አቢጌል ማናጀር ናት ብል ፓረንት ይሄኛው ፓረንት ዲፓርትመንት ነው ይሁን ያው ለማሳያ ስለሆነ። ከዛ ሪሞት ሎኬሽን ነው ምንድነው የሚለው እዚህ ጋር ኢንዱስትሪ ኤዱኬሽን። ከዛ እነዚህ ይሞላሉ። ኢምፕሎይመንት ታይፕ ፐርማነንት ኤክስፔክትድ ስኪል የተለያዩ ለምሳሌ አጃይል ስክራም ካምፓኒ ሚሽን ዴት ኮምፐንሴሽን ታርጌት ዌብሳይት ሪክሩተር ቀጣሪ ያው ሚሽን አድሚን ኢንተርቪው የሚያደርገው ማን ነው? ኢሜይል አሊያስ እና ኮንትራክት ቢት ሚልሳል ሴቭ እንለዋለን። ስለዚህ ከሌለ ኒው እናደርገው። ስለዚህ ሌክቸረር የሚለው ተፈጠረ፣ ሶፍትዌር ኢንጂነር የሚለው ዲፓርትመንቱ ተፈጥረዋል። ሶ እዚህ ጋር አቢጌል ኮች ናት፣ ማናጀርም አቢጌል ኤንድዘን ወደ ታች እንወርድና ሲቪ ላይ ሬዚም ስታተስ ኢምፕሎይ ሪሌትድ ዩዘር ያው የኛም ብናደርገው ከዛ ፒን ኮድ ይሄ ያው እንትን ማለት ፒን ኮድ ከዛ ባጅ አይዲም ተመሳሳይ እዚህ ወይም ጀነሬት አድርገን መስጠት እንችላለን። ከዛ ወይም ማኑዋሊ መስጠት እንችላለን። ከዛ ኮስት ለምሳሌ ይሄ $100 ይሁን። ዘን ወርክ ኢንፎርሜሽን ይሄ ከሲቪ ጋር ተያይዞ ነው። ኦኬ ከሲቪ ጋር ተያይዞ እዚህ ጋር ክሬት ሪዚም እንለዋለን። ስለዚህ እዚህ ጋር ሌክቸረር ኤክስፒሪየንስ ከ24 እስከ 25 ምሳሌ ክላሲክ ሴቭ ኤንድ ክሎዝ ነው። ፍርሽ ካርነት ዩዘር ካርነት ሊንክ ቱ መልቲፕል ላይ ኦኬ እዚህ ብዙ ጊዜ ሊንክ ተደርጓል እያለ ነው። እሺ አሁን ችግር የለውም። ኤኒዌይስ እዚህ ጋር እንሞላዋለን። ከረንት የሚለው ሲቪ ፒክ ስኪልስ ሌላ የሚሞሉ ስኪሎች ካሉ እዚህ ጋር እንሞላለን። ቅድም እንዳልኳቸው አይቲ ለምሳሌ አይቲ በ10% ስኪል ሶ ዩዘር ካርነት ሊንክ ቱ መልቲፕል ላይ ስለዚህ አይ ከዚህ ፊት ተፈጥሮ ስለነበረ ድጋሜ መመዝገብ አይትችልም ያለ ነው። ኦልሬዲ የተፈጠረ ስላለ ማለት ነው። ወርክ ኢንፎርሜሽን ወርክ አድሬሱ እዚህ ጋር እንሞላዋለን። ከዛ የቅርብ አፕሩቨር ማንም የሚሞላው የኤክስፐንስ እና ታይም ኦፍ እረፍት ታይም ሺት አቴንዳንስ የመሳሰሉ የቅርብ አለቃ። ከዛ ሪሞት ወርክ ከሆነ መቼ የትኛው ቀን የትኛው እንትን ሆም ነው ኦፊስ ነው አዘር የሚለው የተለያዩ እንትኖች አሉ የሚሞሉ። ስኬጁል ወርኪንግ አወርስ 40 ሰዓት በሳምንት ታይም ዞን ፕላኒንግ ሮል እና ዲፎልት ሮል የሚሉ አሉ መሞላት ያለባቸው። ከዛ ፕራይቬሲ ኢንፎርሜሽን ይሄ ፕራይቬት የግል ኢንፎርሜሽን ነው። ሶ እዚህ ጋር እንደምታዩት ፕራይቬት አድሬስ ስትሪት ቅድም እንዳየነው ያው ፐርሰናል አድሬስ ስትሪት ሲቲ ምናምን ስቴት ዚፕ የሚሞላል። ፕራይቬት ኢሜይል የግል ስልክ እና ኢሜይል ሶሪ ባንክ አካውንት ያው እንዲሁም ደግሞ የቤታችን ርቀት ዲስታንስ ያው ዓለም አቀፍ ስታንዳርድ ስለሆነ ይሄ ፕራይቬት ካር ፕሌት ወይም የመኪናችሁ ታርጋ ቁጥር። ከዛ ዜግነታችሁ ሲቲዝንሺፕ ካንትሪ አይደንቲፊኬሽን ነምበር የፋይዳ አይዲ ማለት ነው። ሶሻል ሴኩሪቲ ነምበር ፓስፖርት ነምበር ጀንደር በርዝ ዴት ፕሌስ ኦፍ በርዝ ካውንትሪ ኦፍ በርዝ እነዚህ ይሞላሉ ማለት ነው። እነዚህ ጋር ክሊክ እያደረጋቸው ማለት ነው። ስለዚህ ቀጥሎ ምንድነው ኢመርጀንሲ በአደጋ ጊዜ ተጠሪ ኮንታክት ኔም እና ሰምቲንግ እዚህ ጋር አሁን የባለቤታችሁ ወይም የወንድም የአባት የእናት ሰምቲንግ መሙላት ይቻላል። ኤዱኬሽን ምን አይነት ትምህርት ነው ያለህ? ግራጁዌት ባችለር ማስተርስ ዶክትሬት ኦር አዘር ፊልድ ኦፍ ስተዲ ስኩል። ከዛ ፋሚሊ ስታተስ ሲንግል ነው መሪድ ነው ዊዶውድ ዳይቨርስድ ሰምቲንግ። ከዛ ነምበር ኦፍ ዲፔንደንት ችልድረን
ወርክ ፐርሚት አሁን የውጭ ዜጋ ከሆነ የስራ ወርክ ፐርሚት እንዳለው የሚያሳይ ቪዛ ነምበር፣ ወርክ ፐርሚት ነምበር፣ ቪዛ ኤክስፓይሬሽን ዴት፣ ወርክ ፐርሚት ኤክስፓይሬሽን ዴት የሚሉ ወርክ ፐርሚት ያስፈልጋል። እነዚህ መሞላት አለባቸው። ሴቲንግ አለ። ከዛ በኋላ ይሄ ሴቲንግ ኢምፕሎይ ታይፕ ምንድነው? ወርከር ነው፣ ስቱደንት ነው፣ ትሬኒንግ ነው፣ ኮንትራክተር፣ ፍሪላንሰር፣ ከዛ ሪሌትድ ሪዘርቭ ከዛ ፊልም እና ቫልዩ ቅድም ያየነው ነው። ያው $100 ለሰዓት። እነዚህን ሞልተን ምን ማድረግ አለብን? ስለዚህ ሴቭ ከዛ በኋላ the operation cannot be completed either cannot be linked to multiple employees in the same company። ስለዚህ ይሄ ኦልሬዲ አለ። ይሄ የሚለው ስላለ መቼ ነው የተፈጠረው ማለት ነው። ኦኬ ስለዚህ ካምፓኒ ሲፈጠር ተሳስቻለሁ ማለት ነው። ኦኬ ስለዚህ ካምፓኒ ሲፈጠር ሶሎ ኦኬ ስለዚህ ሰለሞን ሀጎስን ይዞታል። እዚህ ጋር ለምሳሌ ይሄ ኢምፕሎይ ብንለው እዚህ ጋር ስልኩ ይሄን ብናደርግ እዚህ ጋር ደግሞ ካምፓኒ እዚህ ጋር ኤክስፔሪንስ መጨመር ይቻላል። እንደዛን ወርክ ኢንፎርሜሽን ተመሳሳይ እነዚህ መሙላት እንችላለን። ከዛ ይሄን ከተሞላ በኋላ ይሄ ሃይራርካሊ ነው የሚያሳየው። ይሄ ኢምፕሎይ አድሚን በዚህኛው ስር 14 አለ፣ በዚህ ስር 4፣ በዚህ ስር 1 ሃይራርኪ። ስለዚህ ይሄ የቅርብ አለቃማን አቢጌል ስለሆነች ከሷ ስር ነው ያለው ስትራክቸር ኦርጋናይዜሽናል ቻርቱ ከሷ ስር ማለት ነው። ስለዚህ በዚህ መሰረት ምን እናደርጋለን? ሶሎሞንን ክሬት አድርገን አሁን ይሄን በኋላ ላይ ሰርች ባደረገው አገኘዋለሁ። ስለዚህ ልውጣና እዚህ ጋር ሶሎሞን ሀጎስ ሶሎሞን ሀጎስ አምጥልኛል። ስለዚህ እዚህ ጋር ያልተሟላ ኢንፎርሜሽን ካለ በትክክል ቀስ ብለን ጥራት ያለው ዳታ መሙላት አለብን። ስልኩ፣ ስሙ፣ ኢሜይሉ ኤቭሪቲንግ ማለት ነው። ስለዚህ ጋር በትክክል ይሄን ከሞላን ከዛ እዚህ ጋር ሬዚሜ ከሲቪ ጋር ተያይዞ ያለው ኢንፎርሜሽን ሬዚሜ፣ ኤክስፒሪየንስ፣ ኤዱኬሽን ያለው ስኪልስ እዚህ ጋር ፒክ ስኪል ፍሮም ዘ ሊስት ቀደም እንዳልኳቸው ለምሳሌ አይቲ ስንት ስልክ ይኖራል? 80 ብንለው ሌላ ተመሳሳይ ሌላ ተጨማሪትም እንደዚህ መጨመር ይቻላል። አድ ለምሳሌ ላንጉጅ 75 ሌላኛው አድ ፕሮግራሚንግ ላይ 50 ሶፍት ስኪል ስንት አለው? ምሳሌ 25 ላይ ያው ሁለት አይነት ስኪሎች አሉ፣ ሃርድ እና ሶፍት ስኪል። ሃርድ ስኪል የምንለው ያው ሰብጀክት ማተር ስኪል ነው። ሶፍት ስኪል የምንለው ያው ይሄ ዲፕሎማቲክ ኮሚኒኬሽን ነው። ሶ እዚህ ጋር ከሬዚሙ ጋር እዚህ ጋር ምን ማድረግ ይቻላል? እዚህ ጋር ሌክቸረር ኤዱኬሽን ላይ ከ2024 ከዚህ ቀን ጀምሮ እስከዚህ አስተምራዊ ነው። እዚህ ጋር ኤዱኬሽን ሌክቸረር ከዚህ እስከዚህ ሌላ መጨመር ካለን ተመሳሳይ ኤዱኬሽን ኦር ኤክስፒሪየንስ እያል ታይትል ከዚህ ጋር ኤዱኬሽን፣ ሶሻል ሚዲያ፣ ሳይድ ፕሮጀክት የሰራቸው ስራዎችን እዚህ ጋር መጨመር ይቻላል። ከዛ ወርክ ኢንፎርሜሽን እዚህ ጋር ወርክ እዚህ ጋር አድራሻው ማለት ነው። ወርክ አድሬስ የት ነው አድሬሱ ማለት የሚለው በትክክል መሙላት። ከዛ እዚህ ጋር አፕሩቨር፣ ኤክስፐንስ፣ ታይም ኦፍ፣ ታይም ሺት የሚለው እዚህ ጋር በትክክል መሙላት አለብን ማለት ነው። እዚህ ጋር ለምሳሌ ይሄ ለዚህኛው ሰውዬ ታይም ኦፍ አፍሮ የሚያደርግለት ሚቻል አድሚን ነው። ሰለሞን ሀጎስ ኤክስፐንስንም አፍሮ የሚያደርግለት ሚቻል አድሚን ነው። ካልሆነ ያው የቅርብ አለቃው ሌላ ስላልሆነ ያው ሰርቪስ አያገኝም። ስለዚህ እዚህ ጋር ሪሞት ወርከር ከሆነ እነዚህ ሴት ማድረግ ሆም ላይ ኦፊስ ኦር ሰምቲንግ በእያንዳንዱ ቀን። ከዛ እዚህ ጋር ስኬጁል አለ። ወርኪንግ አወር በሳምንት ስንት ሰዓት ነው? 20 ሰዓት ነው? 38፣ 40 ለምሳሌ 20 ከሆነ ፓርታይመር ሊሆን ይችላል።
እዚህ ጋር የተለያዩ እንትኖች አሉ ከሱ ጋር ሪሌትድ የሆኑትን ታይም ዞን ይሄ። ከዛ እዚህ ጋር ኃላፊነቶች አሉ። ምንድን ነው የሚሰራው ይሄ ኮሚኒቲ ማኔጀር ማኔጅመንት ኳሊቲ ኮንትሮል ኤንድ ኢንስፔክተር። ስለዚህ በዚህ አማካኝነት ይሄም ዲፎልት ሮል ይሄዳል። ዲፎልት ሮል ማለት ሮሉ ይወስደዋል ራሱ ማለት ነው። ከዛ ፕራይቬት ኢንፎርሜሽን ያው ከአንድ ግለሰብ ፕራይቬት የሆነ አድሬስ ወይም ፐርሰናል ዲቴይሎችን የሚመለከት ይሆናል። እዚህ ጋር እንደምታዩት ፕራይቬት ኢሜይል፣ የግል ስልክ፣ የግል ኢሜይል፣ የግል አካውንት ነምበር፣ የሆም ወርክ ከቤት ወደ ስራ ያለው ርቀት፣ ከዛ የመኪናችሁ ታርጋ ቁጥር ካላችሁ፣ ከዛ ሲቲዝንሽፕ ካንትሪ፣ ከዛ ሌላኛው ምንድነው መለያ የናሽናል አይዲ ወይም ደግሞ ፋይዳ አይዲ የምንለው ኤስኤስኤስ ሶሻል ሴኩሪቲ ነምበር ያው ካለ ፓስፖርት ነምበር፣ ጀንደር፣ ዴት ኦፍ በርስ፣ ፕሌስ ኦፍ በርስ፣ ካንትሪ ኦፍ በርስ የሚሉትም እነዚህ። ከዛ ኢመርጀንሲ በአደጋ ጊዜ ተጠሪ እና ስልኩ፣ ኤጁኬሽን፣ እዛ ፊልድ ኦፍ ስተዲ ለምሳሌ እዚህ ጋር እነዚህ ስኩል ስለዚህ አዳማ ፊልድ ኦፍ ስተዲ ሶፍትዌር ኢንጂነሪንግ ስኩል አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ። ከዛ እዚህ ጋር ሜሪድ ማርሻል ስታተስ ስፓውስ የሚለው እንትን አለ። ከዛ ዲቴይል ይሄ መሙላት ይጠበቅባቸዋል። ከዛ ያው ይሄ ለዲያስፖራ ወይም ደግሞ ለኤክስፓትሪየት ስታፍ ነው የሚመለከተው። ወርክ ፐርሚት ያው አንድ ሰው ከአገር ውጭ ሲሰራ የስራ ፈቃድ የሚባል አለ። ስለዚህ የስራ ፈቃድ የሚሟላ ዶክመንት እነዚህ ናቸው። እነሱን ያው ማስገባት ይጠበቃል። ሴቲንግ የሚያለ ኢምፕሌይ ያው ምን አይነት ኢምፕሌይ ነው? ወርከር፣ ስቱደንት፣ ትሬኒ ያው እዚህ ጋር ኢምፕሌይ ሪሌትድ ዩዘር የሆነውም ሳምቲንግ ያው የቅርባው እንትኑ ነው ኃላፊው ማለት ነው። ከዛ እዚህ ጋር ባጅ ከሌለም ጀነሬት ማድረግ ነው። ስለዚህ ይሄ ባጅ አይዲ ይሄኛውን ጀነሬት አድርጎልናል ማለት ነው። እዚህ ጋር $200 አወርሊ ኮስት በሰዓት ማለት ነው። ስለዚህ ይሄ ሞልተን ሴቭ ማድረግ አለብን። ያው ምንም የቀረ የአንድ ሰው የኢምፕሎይ ኢንፎርሜሽን ሙሉን ሞልቻለሁ ማለት ነው። ቀጥሎ ወደ የሚሄደው ወደ ኮንትራት ነው የሚወስደው ማለት ነው። ስለዚህ ይሄ ሰው ወይም ሰራተኛ ኮንትራት ውሉ ማሰር ይጠበቃል ማለት ነው። ስለዚህ እዚህ ጋር ኢምፕሎይ ስናይ ወደ ኮንትራት ከመሄዳችን በፊት እዚህ ጋር ኢምፕሎይ ካምፓኒ አለ። ከዛ ኦል ኢምፕሎይ፣ ከዛ ዲፓርትመንት አለ። ከእያንዳንዱ ዲፓርትመንት እዚህ ጋር ማኔጅመንት 25 አለው። በማኔጅመንት ላይ ማኔጅመንት አድሚኒስትሬሽን አንድ ሰው አለ። ጤና ዊላምሰን ፕሮፌሽናል ሰርቪስ 8 ሰው። እነዚህ የምታያቸው ሪሰርች ኤንድ ዴቨሎፕመንት 11፣ አር&ዲ 2፣ ሎንግ ተርም ፕሮጀክትስ 1 ሰው፣ ሶፍትዌር ኢንጂነሪንግ 1 ሰው፣ ሰለሞን ሀበስ፣ ሴልስ 3 ሰው። እንደዚህ እያደረግን የምናደርጋለን ኢምፕሎይ ኢንፎርሜሽን መፍጠር እንችላለን፣ ክሬት ማድረግ እንችላለን። ስለዚህ ኢምፕሎይ ኢንፎርሜሽን እንደዚህ አድርገን አዲስ ኢምፕሎይ ሲመጣ ያው ማህደር ይሄ ምንድነው መዝገብ ቤት ይመዘገብ የለ። ስለዚህ በዚህ አማካኝነት እያንዳንዱ ዶክመንቱን እያየን መመዝገብ ይጠበቅብናል ማለት ነው። እዚህ ጋር ዲፓርትመንት የሚለውን ያው በዲፓርትመንት እዚህ ጋር አድሚኒስትሬሽን 1 ሰው አለ፣ ሎንግ ተርም ፕሮጀክት 1 ሰው፣ ማኔጅመንት 2 ሰው፣ ፕሮፌሽናል ሰርቪስ 8 ሰው፣ ሴልስ 3 ሰው፣ ሶፍትዌር ኢንጂነሪንግ 1 ሰው፣ ሶፍትዌር ኢንጂነሪንግ 0 ሰው። እዚህ ጋር ሴልስ አሁን ብንሄድ እነዚህ ኢምፕሎይ ክሊክ ስናደርግ ኢምፕሎዮችን ይከፈታሉ ሶስቱ እነዚህ። ስለዚህ ማኔጅመንት፣ ሴልስ ስልካቸው፣ ኢሜይላቸው ምናምን ያመጣልናል። አሁን እንደዚህ ብናደርገው ደግሞ ካንቫን ይባላል። ይሄኛው ደግሞ በሊስት አማካኝነት ነው እያመጣል ያለው ማለት ነው። እነዚህ ይሄ ያቀየር እንደምፈልገው ማድረግ ይቻላል። አሁን እዚህ ጋር ኦል ብንለው ኦል፣ አሁን እዚህ ጋር ኢምፕሎይ ብለን ስለዚህ ይሄ ያቀየር እንትን ማድረግ ይቻላል። ለዛሬ ምንድነው ያየነው? ኢምፕሎይ እና
ኮንታክት እንዴት አድርገን ኮንታክት እንፈጥራለን፣ እንዴት አድርገን ኢምፕሌይ እንፈጥራለን የሚለውን ዛሬ አይተናል። ጥያቄና አስተያየት ካላቸው ፕሌስ ዌልካም። ሀሳብ ካላችሁ ጥያቄ ካላችሁ ያው ፕሊስ ዌልካም ቻት ላይ መጻፍ ትችላላችሁ። ቻት ላይ በመጻፍ ጥያቄዎቻችሁን ማድረስ ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ዩቲዩብ ቻናል ላይ በዩቲዩብ ቻናላችን ቻት ላይ ጻፉልን። ኦኬ ያው ሀሳብ ጥያቄ ከሌላችሁ ያው ለዛሬ እጅግ አድርገን እናመሰግናለን። ያው ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ስለዚህ ሁሌ ያው ኦድን ለመማር ሁሌ 3 ሰዓት በዚህ ሰዓት እንገኛለን። ሌላኛው ደግሞ የዩቲዩብ እና የመሳሰሉትን ለመማር ሁሌ እናደርጋለን። በ2 ሰዓት እንገኛለን። ስለዚህ ለዛሬ እኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን።